ዝነኛና ግዙፍ የሆነው የፈረንሳይ ሙዚየም አስደንጋጭ ዝርፊያ ተፈጽሞበታል። ሎቭሬ የተሰኘውና በፈረንሳይ ፓሪስ የሚገኘው ግዙፉ ሙዚየም 100 ሚሊዮን ዶላር ዋጋ የሚያወጡ 8 የዘውድ ጥንታዊ ጌጦችን ተዘርፏል። ከጌጦቹ መካከል ቲያራ፣ የጆሮ ጌጦችና የአንገት ሀብሎች ይገኙበታል ብሏል ፖሊስ። የንጉሥ ናፖሊዮን ሁለተኛ ሚስት ሜሪ ሉዊስ የአንገት ሀብልና የጆሮ ጌጣጌጥም መዘረፉ አስደንጋጭ ሆኗል። በውስጥ አዋቂ ሰራተኞች እንደተዘረፈም እየተገመተ ይገኛል። የንግስት ኢዩጌኒ 1300 ዳይመንድ ያለው ዘውድና በርካታ ኤመራልድ ሌቦቹ ለማምለጥ ሲዋከቡ ከመዘረፍ ተርፏል። ይህ ታላቅ የፈረንሳይ ባህልና ታሪክ የሚጎበኝበት ሙዚየም በ1190 የተገነባ የንጉሳውያን ቤተ መንግስት ነው። በ1793 ወደ ህዝባዊ ሙዚየምነት ተቀይሯል። በአመት 10 ሚሊዮን ጎብኚዎችን ከመላው ዓለም ያጎርፋል። ሞናሊዛን ጨምሮ ውድ ጥንታዊ ስዕላትና ቅርጻ ቅርጾችም ይገኙበታል ነው የተባለው። ፖሊስ የዘራፊዎቹን ማንነት ለመለየት ጥረት እያደረገ ነው። ጓንትና ሄልሜት በማግኘቱም የዲኤንኤ ምርመራ እያካሄደ ነው። አሁን ላይ ታዲያ የፈረንሳይ ፖሊስ ሌቦቹን ለማግኘት ቀን ከሌት እየሰራ ይገኛል።